በፍጹም ጸሎት የሁሉም በር ማስከፈቻ አይደለም። አንዳንድ በሮች እናንተ ታግላችሁ ካልተከፈቱ እነዛን የዘጋቸው ፐርሰናል አካል አለ ማለት። ለምሳሌ መጽሐፍ ቅዱስ ይመጣና እግዚአብሔርም የሐናን ማፀን ምን ብሎት ነበር? እግዚአብሔር ከዘጋው ሐና በጌታ በኢየሱስ ስም ብትል ብትጾም ብትጸልይ ያ በር ይከፈታል? ኔቨር። ትልቁ የእናንተ ችግር ምንድነው? ሁሉንም በር በአንድ ቁልፍ ለመክፈት ታገላላችሁ። ጸሎት የሁሉም በር ማስከፈቻ ይመስላችኋል። በፍጹም ጸሎት የሁሉም በር ማስከፈቻ አይደለም። ይሄ በር ይታያችኋል እዛ ጋር ያለው። ያንን በር ለመክፈት የተጠቀማችሁበትን ቁልፍ ለቢሮ ብትጠቀሙ ይሰራላችኋል። እያንዳንዱ የተዘጉ በሮች የራሳቸው የሆኑ ቁልፎች አሉ። እነዛን ቁልፎች እስካላገኛችሁ ድረስ በአንድ ቁልፍ ሁሉንም በር ለማስከፈት ስትታገሉ ያ በር አይከፈትም። ምናልባት አንዳንዶቻችሁ 8 ዓመት የጸለያችሁት ጸሎት በጸሎት የሚከፈት በር እየመሰላችሁ ነው የጸለያችሁት። ያ በር በጸሎት የማይከፈት ቢሆንስ? ትዝ ይላችኋል 7 ዓመት ሐና ለልጅ ጸልያለች። ማህፀኗ የተከፈተው መቼ እንደሆነ ታውቃላችሁ? ኤሊ የእስራኤል አምላክ የለመንሽውን ይስጥሽ ያላት ሴት። ያ ማለት እቺ ሴት በጣም ብልህ ብትሆን ኤሊም በመጀመሪያው ዓመት በህይወቷ ላይ እንዲናገር ፈቃድ ትሰጠው ነበር። ቢኮዝ የሷ በር የሚከፈተው ኤሊ የተናገረ ሰዓት ነው። 7 ዓመት ስትጸልይ እግዚአብሔር ስለማይሰማት አይደለም ያልመለሰላት፣ መጠየቅ ያለባት ማንን እንደሆነ ስላላወቀች። እሱ ብቻ ያውቃል። መጽሐፍ ቅዱስ የያዛችሁ የዮሐንስ ራእይ ምዕራፍ 4 ቁጥር 1 ላይ ያለውን ቃል እንከፍታለን። በእግሮቻችንን ቁምና እናንብበው። አንዷን ንዕስ ሐሳቧን ብቻ ነው ማነባው። እንደዚህ ይላል፣ ከዚያም በኋላ እነሆ በሰማይ የተከፈተ በር አየው። ቤት ከዚያም በኋላ እነሆ በሰማይ የተከፈተ በር አየው። ቀደም ሲል አንድ መለከት ሲናገረኝ ሰማሁት። ድምፅም ወደዚህና ከዚያም በኋላ ሊሆን የሚገባውን ነገር አሳይሃለሁ አለኝ። ኢየሱስ ያድናል። ጌታ ይባርካችሁ። ቁጭ በሉ። ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 10ና 11ን አውጡ። ኢየሱስ ያድናል። ከዛ በፊት ምድር ላይ የተከፈተ በር የሚባል ነገር የለም። ምድር ላይ ብቻ አይደለም፣ ሰማይ ላይም የተከፈተ በር የሚባል ነገር የለም። ሁሉም በሮች ተዘግተው ያሉ ናቸው። ሁሉም በሮች ዝግ ናቸው። ሁሉም በሮች ባለቤትም ደግሞ አላቸው። ሁሉም በሮች ባለቤት አላቸው። ክፍት የሚባል በር የለም። ክፍት የሚባል በር የለም። ክፍት በር ቢኖር ኖሮ እናንተ ለነዛ በሮች አጸልዩም ነበር። ለምሳሌ እግዚአብሔር በር እንዲከፍትላችሁ እንዲጸልይላችሁ ወደዚህ ስፍራ የመጣችሁ እስኪ እጆቻችሁን አንሱ። ይሄ ሁሉ ሰው የተዘጋበት በር ስላለ ለማስከፈት ነው የመጣው። ያ ማለት የትዳር በር እንዲከፈትልኝ ጸልይልኝ ብለው የሚመጡ ሰዎች አሉ። የፋይናንስ በር እንዲከፈት ጸልይልኝ ብለው የሚመጡ ሰዎች አሉ። የቤት የባለጠግነት በር፣ የውጭ በር እንዲከፈት ጸልይ ብለው የሚመጡ ሰዎች አሉ። እነዚህ በሮች እንዲከፈቱ ከጸለዩ እነዛ በሮች ዝግ ነበሩ ማለት ነው። ክፍት ቢሆኑ ኖሮ መጸለይ አያስፈልጋችሁም፣ ትገቡበታላችሁ። ክፍት ስላልሆነ ነው እየጸለያችሁበት ያላችሁ። ስለዚህ የትኛውም በር ክፍት አይደለም፣ የትኛውም በር ዝግ ነው። ለዛ ነው እግዚአብሔር እንዲከፍትላችሁ የምጸልዩት። ብዙ ሰዎች፣ አብዛኛው አማኝ ምን አይነት በር እንደተዘጋበትና እንዴት እንደተዘጋበት ስለማያውቅ እነዛ በሮች ያታግሉታል። ዛሬ ግን በሮች በሙሉ ይከፈታል። አሜን። በሮች በሙሉ ይከፈታል። አሜን። በሮች በሙሉ ይከፈታል። አሜን። እነዚህ በሮች የተዘጉ በሮች ሰዎች አጋንንት ብቻ የሚዘጋቸው ይመስላቸዋል። በሮችን አጋንንት ብቻ አይደለም የሚዘጋው፣ በሮችን እግዚአብሔር ራሱ ደግሞ የሚዘጋ አምላክ ነው። አብዛኞቻችሁ አንዳንድ በሮች ተዘግቶባችሁ እየጸለያችሁ ያላችሁበት ርዕስ የተዘጉ በሮች እንዲከፈቱ እየለመናችሁበት ያለ ልመና አጋንንት ላይ ይዘጋቸው ይችላል፣ እግዚአብሔር ሊዘጋቸው ይችላል። ማን እንደዘጋው ግን ያን በር አታውቁም። እሺ አንብብልኝ። ምዕራፍ 19 ቁጥር 10 እና 11
ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አስገቡት። መዝጊያውንም ምን አሉት? ዘጉት። እሺ። በቤቱ ደጃፍ የነበሩ ሰዎች ከታናሻቸውም ጀምሮ እስከ ታላቅ ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። እዚህ ስፍራ ሎጥን አስገብተው የዘጉ ሰዎች ሰው አይደሉም፣ መላእክት ናቸው። እነዚህ መላእክት የተላኩት ከእግዚአብሔር ዘንድ ነው። የሎጥ ቤት ፕሮቴክሽን እንዲበዛለትና እንዲጠበቅ እግዚአብሔር በር እንዲዘጉ አደረገ። ሳምታይምስ አንዳንድ በሮች እናንተ ታግላችሁ ካልተከፈቱ እነዛን የዘጋቸው ፐርሰናል አካል አለ ማለት ነው። ለምሳሌ መጽሐፍ ቅዱስ ይመጣና እግዚአብሔርም የሐናን ማፀን ምን ብሎት ነበር? እግዚአብሔር ከዘጋው ሐና በጌታ በኢየሱስ ስም ብትል ብትጾም ብትጸልይ ያ በር ይከፈታል? ኔቨር። የዘጋው ማን ነው? እግዚአብሔር። አንዳንዶቻችሁ በሮቻችሁን ማን እንደዘጋ እስካላወቃችሁ ድረስ ያንን በር በቀላሉ አክሰስ ማድረግ አትችሉ፣ በቀላሉ ማስከፈት አትችሉ። ቢኮዝ የዘጋ አካል ካለ እዛ በር ላይ የቆመ ሰው አለ ማለት ነው። ሄሎ። የተዘጋባችሁ በር ከማን እንደተዘጋ ማን እንደዘጋው እስካላወቃችሁ ድረስ ማስከፈት ምን አትችሉ። እዚህ ምድር ላይ ብቻ አይደለም። ቅድም ራእይ መጽሐፍ ላይ ስናነብ ሰማይ ላይ አለ በር ተከፍቶ አየሁኝ አለ። ያ ማለት ሰማይ ላይ በር ከተከፈተ ከመከፈቱ በፊት ተዘግቶ ነበር ማለት ነው። ከዛ 24ቱ ሽማግሌዎች አገኘዋቸው አለ። እነዛ 24ቱ ሽማግሌዎችና ዙፋኑን ከማግኘቱ በፊት ያ በር ምን ሆኖ ነበር? ተዘግቶ ነበር። ያ ማለት መንፈሳዊው ዓለም ላይ ራሱ በር የሚባል ነገር አለ ማለት ነው። ዛሬ እንዴትም ይዘጋ፣ ነገር ግን አንድ ድምጽ ሰምቻል። እግዚአብሔር በሮቻችሁ ይከፈታሉ ብሎኛል። አሜን። በሮቻችሁ ይከፈታሉ ብሎኛል። አሜን። በሮቻችሁ ይከፈታሉ ብሎኛል። አሜን። በሮቻችሁ ይከፈታሉ ብሎኛል። አሜን። ትልቁ የእናንተ ችግር ምንድነው? ሁሉንም በር በአንድ ቁልፍ ለመክፈት ታገላላችሁ። ለምሳሌ ጸሎት የሁሉም በር ማስከፈቻ ይመስላችኋል። በፍጹም ጸሎት የሁሉም በር ማስከፈቻ አይደለም። ይሄ በር ይታያችኋል እዛ ጋር ያለው ያንን በር ለመክፈት የተጠቀማችሁበትን ቁልፍ ለቢሮ ብትጠቀሙ ይሰራላችኋል? አይሰራም። እያንዳንዱ የተዘጉ በሮች የራሳቸው የሆኑ ቁልፎች አሉ። እነዛን ቁልፎች እስካላገኛችሁ ድረስ በአንድ ቁልፍ ሁሉንም በር ለማስከፈት ስትታገሉ ያ በር አይከፈትም። ምናልባት አንዳንዶቻችሁ 8 ዓመት የጸለያችሁት ጸሎት በጸሎት የሚከፈት በር እየመሰላችሁ ነው የጸለያችሁት። ያ በር በጸሎት የማይከፈት ቢሆንስ? ትዝ ይላችኋል 7 ዓመት ሐና ለልጅ ጸልያለች። ማህፀኗ የተከፈተው መቼ እንደሆነ ታውቃላችሁ? ኤሊ የእስራኤል አምላክ የለመንሽውን ይስጥሽ ያላት ሰዓት። የእስራኤል አምላክ የለመንሽው ምን ይበልሽ? ይስጥሽ። ያ ማለት እቺ ሴት በጣም ብልህ ብትሆን ኤሊም በመጀመሪያው ዓመት በህይወቷ ላይ እንዲናገር ፈቃድ ትሰጠው ነበር። ቢኮዝ የሷ በር የሚከፈተው ኤሊ የተናገረ ሰዓት ነው። 7 ዓመት ስትጸልይ እግዚአብሔር ስለማይሰማት አይደለም ያልመለሰላት፣ መጠየቅ ያለባት ማንን እንደሆነ ስላላወቀች ነው። ዛሬ ቁልፎች ወደ እጃችሁ ይመጣሉ። አሜን። እያንዳንዱ በሮች ይከፈቱላችኋል። አሜን። እያንዳንዱ በሮች ይከፈቱላችኋል። አሜን። እያንዳንዱ በሮች ይከፈቱላችኋል። አሜን። ይከፈቱላችኋል። አሜን። አንዳንድ ታይም ላይ ደግሞ በጣም ያታገላችሁ በር ከበስተጀርባው ጥሩ ሪሶርስ ስላለ ነው። እጅግ በጣም የታገላችሁበት በር ቆንጆ የሆነ ሪሶርስ ስላለ ነው። ለምሳሌ ኢዚሊ በአንዴ የሆነች ነገር ነክቶ ባለጠጋ የሚሆኑ ሰዎች አሉ። ባለጠጋ ለመሆን ለፍተው ባለጠግነት ላይፋቸው ላይ ያልመጣላቸው ሰዎች አሉ። እነኚህ ሰዎች መካከል ትልቁ ልዩነት ምን እንደሆነ ታውቃላችሁ? እምቢ ያላቸው በር የተከፈተ ሰዓት እንደነሱ ባለጠጋ የሚሆን ሰው የለም። ለዘመናት ካታገላችሁ በር በስተጀርባ ምድሪቱን የሚሸፍን ሪሶርስ ሲገለጣ ያለው። አሜን።
ሲገለጥ ያለው ሲገለጥ ያለው ሲገለጥ ያለው በጣም ምርጥ ከምትሉት ነገር በስተጀርባ እጅግ በጣም የሚያታግሉ ነገሮች አሉ። ለምሳሌ እጅግ በጣም ለቅባት ያልጸለየ ሰው አለ። ጌታ ሆይ ቀባኝ ብሎ ያልጸለየ ሰው አለ። እዚህ ውስጥ ሁላችሁም ጸልያችኋል። ጥቂትም ቀን ቢሆን ደግሞ ጾማችኋል አይደለ? ጾማችሁ ላይፋችሁ ላይ ሳይለቀቅ ቀርቶ እኔ እንደዚህ ብያቃለሁ። ገና ልጅ እያለሁ ትዝ ይለኛል፣ የ9 ዓመት ምናምን ልጅ እያለሁ ጌታ ሆይ አይኔን ክፈት ብዬ 3 ቀን ጾሜ ከዚህ በኋላ ካልከፈትክልኝ ብያቃለሁ አላገለግልም። ከዛ ከ3 ቀን በኋላ ድጋሚ 3 ቀን ደግሞ እገባለሁ ፋስቲንግ። ያን ሁሉ ልፋት ሲያታግለኝ የነበረው ለምንድነው ሲባል ከበስተጀርባው ከባድ ሪሶርስ ስላለ። አንዳንድ ሰዎች ላይ ዱባይ መሄድ ተራራ የሚሆንባቸው ሰዎች አሉ እኮ። እዚህ መተው ለዱባይ እስኪ ዱባይ ለመውጣት ለማጸለይ የመጣ ሰው ይሄው 1 2 ዱባይ ማለት ማንም ሰው የሚሄድበት ሀገር እኮ ነው። የነሱ በረከት ዱባይ ላይ እንዳለ የታወቀ ሰዓት ያንን ሪሶርስ እንዳይጠቀሙ ተደርጎ አጋንንት ይዘጋዋል። ዛሬ በየትኛውም አይነት መንገድ ሊሆን ይችላል። የተዘጉ በሮች ግን ይከፈታል። አሜን። ይከፈታሉ። አሜን። ይከፈታሉ። አሜን። እንዴት እንደተዘጋባችሁ ማን እንደዘጋባችሁ እስካላወቃችሁ ድረስ ያን በር ምን ማለት አትችሉም? ማስከፈት አትችሉም። ዛሬ መንፈስ ቅዱስ አንድ ነገር ተናግሮኛል። የተዘጉ በሮች በሙሉ ይከፈታሉ ብሎኛል። አሜን። 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 ለናንተ ይሁንላችሁ፣ አሜን። ይሁንባችሁ፣ አሜን። ይሁንላችሁ። አሜን። ኢየሱስ ነም ይሁንላችሁ። አሜን። ያውላችሁ በድሮ ዘመን ውትድርና ላይ ያለ ሰው ንጉስ ለመሆን የሚጠጋጋ ሰው ነው። የዳዊት ወንድሞች በሙሉ ወታደሮች ናቸው። ለውጊያ እየሰለጠኑ ነው ያሉት። እግዚአብሔር ንግስናን እሱ ህይወት ላይ እንዳስቀመጠ ሲታወቅ ይሄ ልጅ ንጉስ የሚሆንበትን አድቫንቴጅ እንዳያገኝ ወደ እረኝነት ነው የተላከው። ድንገት ውትድርና ላይ ገብቷል ማለት ተሸጋሽጎ ወደ ጠቅላይ ሚኒስትርነት ይመጣል ተብሎ እንደዛ እንዳይሆን ተደርጎ ወደ እረኝነት ተላከ። ለምን ሲባል ትልቅ ነገር ውስጣችሁ እግዚአብሔር አስቀምጦ ከሆነ ያንን እንዳታገኙ ጠላት በየአቅጣጫው በርን ይዘጋል። ዛሬ በየትኛውም አጋጣሚ የተዘጋበት ሰው የለም። አሜን። በየትኛውም አጋጣሚ በህይወታችሁ ላይ የተዘጉ በሮች ይከፈታል። አሜን። ይከፈታሉ። አሜን። ይከፈታሉ። ይከፈታሉ። አሜን። ያውላችሁ በሮች ሁሉ ለእናንተ ክፍት እንዳልሆኑ ልንገራችሁ። ቤተ መንግስት ለመግባት የዛ ሀገር ዜጋ መሆን በቂ ነው። በሮች ባለቤት እንዳላቸው ላሳያችሁ። እስኪ ውጡና ቤተ መንግስት ግቡ። ኖ ዋን ያስገባችሁ። ዜግነት አላችሁ ግን ምን ማለት አትችሉም? መግባት አትችሉም። ያንን በር ደግሞ በቀላሉ አክሰስ ማድረግ የሚችል ሰው አለ። ያለ ፈቃድ የሚገባ ያለ ፈቃድ የሚወጣ ሰው። ሁሉም ሰው አክሰስ አድርጎታል ማለት አንተ አክሰስ ማድረግ ትችላለህ ማለት አይደለም። ያን በር ሄሎ የሆነ ፈቃድ ምን ማለት አለብህ? ማግኘት መቻል አለብህ። ለምሳሌ አይኖቼ ይከፈቱ በሚል ጸሎት ብቻ አይኖቻችሁን ልታስከፍቱ ላትችሉ ትችላላችሁ። አንድም ቀን አይኔ ይከፈት ብሎ ሳኦል ጸልዮ አያውቅም። ሂድ የነቢያት ጉባኤ ያገኛል። ከነሱ ጋር ትንቢት ምን ትላለህ? እናገራለህ። ጾም ጸሎት ሲጾም አይታችሁታል፣ ሲጸልይ አይታችሁታል። አይን ለማስከፈት መደረግ ያለበትን ነገር ሁሉ አላደረገም። አንድ ነብይ ያገኘው ሰዓት ግን አይኖቹ ተከፈቱ። አሜን። ለምን ሲባል አንዴ እዛ ዓለም ውስጥ የገባ ሰው ጎትቶ የማስገባት አቅም አለው። ዛሬ አንድ ነገር ተናግሮኛል ጌታ። አሜን። የተከፈተ በር ሰጥቻችኋለሁ ብሎኛል። አሜን። ወደ ተከፈተ በር በኢየሱስ ስም አስገባችኋል። አሜን። ወደ ተከፈተ በር በኢየሱስ ስም አስገባችኋል። አሜን። አስገባችኋለሁ። አሜን። አስገባችኋል። አሜን። እያንዳንዱ በር ምን አለው? ጠባቂ አለው፣ ባለቤት አለው። ለዛ ነው ኪሩቡን ከሚንበላበል ሰይፍ ጋር ኤደን ገነት ጋር አኖረው። ልክ ወደዛ ስፍራ ድጋሚ አዳምና ሔዋን ቢመጡ ያበራ ይከፈትላቸው።
ቢኮስ ጠባቂ አለ። ያ ጠባቂ ፈቃድን እስካልሰጠ ድረስ ወደዛ መግባት አይችሉም። ከበሮቻችሁ በስተጀርባ የናንተን በር ማስከፈት የሚችሉ ሰዎች አሉ። እግዚአብሔር ደግሞ እንደ ነቢይ ምድሪቱ ላይ በሮችን አስከፋች አድርጎ ቀብቶኛል። አሜን። ዛሬ የናንተን በሮች አስከፍታል። አሜን። 400 ዓመት ሙሉ ከግብጽ እንዳይወጡ ተዘግቶባቸዋል። ለተዘጋባቸው ሰዎች ቁልፍ አድርጎ ያመጣው ማን እንደሆነ ታውቃላችሁ? ሙሴ የሚባል ነቢያቶች ላይፋችሁ ላይ ሲሰጡ ካላችሁበት ግብጽ ከሆነባችሁ ህይወት ወጣችሁ ወደ ሌላ በረከት እንድትገቡ በር ናቸው ራሳቸውን የቻሉ። ዛሬ እንድትገቡ በኢየሱስ ስም ጸልያለሁ። አሜን። እንድትገቡ በኢየሱስ ስም ጸልያለሁ። ተዘግተው የቆዩ ደጆች ዛሬ ሲከፈቱ አያል። አሜን። ሲከፈቱ አያለው በኢየሱስ ስም። ሲከፈቱ አያለው በኢየሱስ ስም። አሜን። ያውላችሁ ጳውሎስ ብዙ የተከፈቱልኝ በሮች ነበሩ አለ። ከዛ መንፈሴ ምን አላለባቸው አላረፈባቸው። ኢየሱስ ያድናል። አሜን። ያውላችሁ ሁሉንም በር እግዚአብሔር እንደማይከፍት ሁሉ ሁሉንም በር ደግሞ እግዚአብሔር አይዘጋም። ለምሳሌ ቪክቶር ለምሳሌ መንፈስ ቅዱስ የትዳር በርህን ከፈተው ብዬ ለሱ ጸልያለሁ። ልክ በጸለይኩለት ሰዓት ብዙ ሴቶች ላይፉ ላይ ይመጣሉ። ይሄ ሰው ከጸለይኩለት በኋላ የመጡ ሴቶች ማን እንደለቀቃቸው እስካላወቀ ድረስ ቢኮዝ በር የሚከፍት እግዚአብሔር ብቻ አይደለም፣ አጋንንትን በር ይከፍታል። ከጨለማው ዓለም ሚስት ተደርገው የሚላኩ ሰዎች አሉ። ባገባው በሳምንቱ ከዛ ይፈታል። ለምን ሲባል ከየት እንደተለቀቁ ዲዘርን አላደረገም። ከየት እንደተለቀቁ አላወቀም። የተከፈተ በር አለ ማለት ዝም ብላችሁ ዘው ብላችሁ መግባት አትችሉም። ማን እንደከፈተው በማን እንደተከፈተ ማወቅ መቻል አለባችሁ። አንድ ጊዜ ትዝ ይለኛል መንፈሳዊ አባቴ ሲናገር በሮችሽ ተከፈቱ፣ የትዳር በርሽ ተከፈተ ብሎ ጸለየላት። ከዛ አንድ ሰው ከአሜሪካን ሀገር ወደ አንቺ ይመጣል የትዳር በርሽ ተከፍቷል ብሎ ከጸለየለት በኋላ በሳምንቱ አንድ ፓስተር በእድሜ ከሷ የ30 ዓመት ብልጫ ያለው ሰው መጣ። ከዛ ይሄ ሰው ሲመጣ ጌታ እንደተናገረኝ እውነት ነው በሮች ተከፍተዋል አለች። ድጋሚ ለሱ ለመመስከር ገስታው ስገባ እንደዚህ አለ፣ ይሄ ሰው ከእግዚአብሔር አይደለም ጨለማው ዓለም የከፈተልሽ ሰው ነው አለ። ይሄን ትንቢት እሱ ብቻ አይደለም ይሰማል፣ ተከፈተ ስል ዲያብሎስም ይሰማል። የሱን ሩጫ ለመክታት ሚስት የሚሆኑ ሰዎችን ከጨለማው ዓለም ይልካቸዋል። ለዛ ነው አግብተው ትዳራቸው የማይቆይ። ንግድ በር ተከፈተላችሁ ትባላላችሁ። ትናንሽ የሆኑ ነገሮችን ዲያብሎስ ይከፍትላችኋል። ከዛ መስራት እንዳትችሉ ተደርጋችሁ ሽባ ትሆናላችሁ። ለምን ሲባል ይሄን ድምጽ የሰማው አጋንንት ብቻ አይደለም፣ እግዚአብሔር ብቻ አጋንንት፣ እናንተም ብቻ አይደለም፣ አጋንንትም ሰምቷል። አጋንንትም ደጅ የመክፈት አቅም አለ። ላሳያችሁ። እባቡ ነው በነ አዳም ላይ የሞትን ደጅ የከፈተባቸው። መክፈት ስለሚችል ነው የከፈተው። እየሰማችሁኝ ነው? ዛሬ በዲያብሎስ የተከፈቱ ደጆች ይዘጋሉ። በእግዚአብሔር ወደ ተከፈተ ደጅ ትገባላችሁ። አሜን። በኢየሱስ ስም የጥፋት ደጆች ይዘጋሉ። አሜን። የበረከት ደጆች ይከፈቱላችኋል። አሜን። አሜን። መጽሐፍ የእግዚአብሔር ቃል ላይ በጣም የምወደው አንድ የእግዚአብሔር ቃል አለ። እግዚአብሔርም ኖህና እንስሳቱ ከገቡ በኋላ በስተኋላው በሩን ዘጋበት ይላል። ኖህ ወደ መርከቢቱ መግባቱ ከጥፋት ውሃ እንዲድን አያደርገውም። ኖህ በሩን መዝጋቱ ነው እንዲድን የሚያደርገው። የጥፋት ውሃ ገብቶ እንዳያጠፋው ሲፈልግ እግዚአብሔር ምን አለው? ዘጋው። እግዚአብሔር የበረከት በርን የሚከፍት አምላክ ነው። እግዚአብሔር ደግሞ የተከፈተባችሁን የጨለማ በር የሚዘጋ አምላክ ነው። አሜን። ዛሬ የማጣት በር ይዘጋል። አሜን። የባለጠግነት በር ይከፈታል። አሜን። ይከፈታል። አሜን። ይከፈታል። አሜን። ውሰዱ በጌታ በኢየሱስ። አሜን። አሜን። ይሁንላችሁ በኢየሱስ። አሜን።